ፀጉራችሁ ለሚደርቅ እንዲሁም ለሚበጣጠስባችሁ ውስጡ እየተሰባበረ ላስቸገራችሁ በሳምንት አንዴ ወይም በ15 ቀን አንዴ ብቻ በመጠቀም ምን አይነት ሶፍት የሆነ ፀጉር እንዲኖራችሁ ያደርጋችኋል። ይሄ ምርጥ ውህድ በቤታችሁ በቀላሉ በሁለት ነገር ብቻ የምትሰሩት ውህድ ነው። ሁላችሁም እጃችሁ ላይ የምታገኙት ነገር ግን ጥቅሙ እጅግ በጣም ወሳኝ የሆነ ጥቅም ያለው ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁ እንዳትረሱ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን። እንግዲህ ወደ አሰራሩ ስንገባ ለአሁኑ ይሄንን ይመስላል። መጀመሪያ የሚያስፈልገን እነዚህ ስለሆኑ ቅድሚያ ማለት ነው ሙዝ አለኝ። እንግዲህ እናንተ ሙዙ በሰልም ያለ የሚበቃችሁን ያህል አንድ ሙዝ መጠቀም ትችላላችሁ። እንዲሁም ሁለትም ሶስትም አራትም እንደ ፀጉራችሁ ብዛት መጠቀም ትችላላችሁ። እና አንድ እንቁላል ነው የተጠቀምኩት። እንቁላል አስኳሉን ወይ ደግሞ ነጩን ክፍል ብቻ መጠቀም ትችላላችሁ። አስኳሉ ፀጉር ያደርቃል ይላሉ። እኔ ግን ሙሉ ነው የምጠቀመው። በምታዩት መልኩ የበሰለ ሙዝ ነው የተጠቀምኩትኝ። ምክንያቱም ሌላ መፍጫ አይጠበቅባችሁም። በትንሽ መፍጫ አነስ ባለ መፍጫ ለመፍጨት ይመቻችኋል ማለት ነው። ከዛ በዚህ መልኩ እንደዚሁ እዚሁ ሳህኑ ላይ እንደሆነ ይሄ አይነት መፍጫ ካላችሁ በጣም ቀላል ነው እና እዚሁ ሳህኑ ላይ እንደሆነ እንደዚህ ፈጨሁት ማለት ነው። በፍጥነት የምትሰሩት ቀላል የሆነ ነገር ግን ጥቅሙ ለፀጉራችሁ ልስላሴ እንዲሁም ውስጡ ለሚሰባበርባችሁ ለተጎዳ ፀጉር በጣም ጠጋኝ የሆነ ይህ ለምግብ የተዘጋጀ የሚመስል አይነት ውህድ ነው። እዚህ ጋር እንደምታዩት ደግሞ ያስገባሁት ዘይት ወይ ደግሞ ዘይቱን ኮኮናት ማንኛውን ቅባት እናንተ ለራሳችሁ አልመንድ ያላችሁን መጠቀም ትችላላችሁ። እኔ ግን እዚህ ጋር ቤት የሰራሁት የነጭ ሽንኩርት ቅባት ነበረኝ እና ነጭ ሽንኩርት ፀጉር እንደሚያሳድግ ነግሬያችኋለሁ ከዚህ በፊት እና እሱን የተጠቀምኩትኝ በጣም አሪፍ የሆነ ለውጥ አይቼበታለሁ። እውነት ለመናገር ከላይ የምታዩት ሁለት አይነት ነው አይደለ? ውህዱ እንደምታዩት የላኛው በሩዝ የተሰራ ውህድ ነው። ይሄንኛው ደግሞ የሙዝ ነው። ይሄን ማሳያችሁ እናንተ የሚመቻችሁ የትኛው ነው የሚቀላችሁ። የሩዙ ለመቀቀል ትንሽ ሰዓት ይፈጃል። ይህ ግን በአንድ ሰከንድ በአንድ ደቂቃ የምትሰሩት ምርጥ የሆነ ቀላል ማለት ከምትበሉት ላይ የምትጠቀሙት መቼም ቢሆን ቤታችሁ የምታገኙት ነው። በእርግጥ ኢትዮጵያ ላይ አሁን ተወዷል ሙዝ ግን ቢሆንም ያው አንድ እንቁላልና አንድ ሙዝ አናጣምና እሱም ባይሆን ደግሞ ሩዝ ቀቅለን በምታዩት መልኩ በላይኛው መልክ መስራት እንችላለን። እንደው የለም ቢባል ማለት ነው ጠፋ ቢባል ሩዝ አይጠፋም። ስለዚህ በዚህ መልኩ መቼም የምታገኙት ውህድ ስለሆነ ያን ያህል ፀጉር ለምዶ ከየት ይመጣል ደግሞ ፀጉር እንዳያይዛችሁ ነው። አይለምድም። ይሄ ፊት አይደለም ፀጉር። ስለዚህ ይሄ ደግሞ ፀጉራችሁ እንዲፋፋ እንዲያምር ብዝት ያለና ጠንክር ያለ ፀጉር እንዲኖራችሁ ያደርጋችኋል። ሙዝ ቫይታሚኖች አሉት። እንዲሁም እንቁላል እንደዛው። እንቁላል ፕሮቲን አለው። በጣም ብዙ አይነት ፕሮቲኖች አሉት ሙዝም እንቁላልም። ስለዚህ እንደዚህ አይነት ፕሮቲን ያላቸውና ቫይታሚን ያላቸው ነገሮች ስትወስዱ ፀጉራችሁ የደም ስራችሁ እንዲንቀሳቀስ እንዲሁም ደግሞ ቆዳችሁ እንዲከፋፈትና ፀጉራችሁ እንዲያድግ ያደርጋል። እንደገና ሌሎችን የመቆጣጠር ምክንያቱም ከስር የሚያድገውን ከላይ ይሄ የሚያድገው ይረግፋል በሰዓቱ ካልተንከባከባችሁት፣ እንዲሁም ደግሞ በአግባቡ ውሃ ካልጠጣችሁ፣ እንቅልፍ ካልተኛችሁ፣ ጭንቀት ካልቀነሳችሁ ፀጉር ይረግፋል። ያደገ ፀጉር ቢሆን ይበላሻል እና ግድ ፀጉር በተፈጥሮ ነው የምትሉ ሰዎች የእውነት ነው የምላችሁ። ያደገ ፀጉር ተበላሽቶ አይቻለሁ። የኔም ተበላሽቶ ነበረ የሆነ ወቅት ላይ እና በእንደዚህ አይነት የተጎዳ በክሬም የተጎዳ እንዲሁም ደግሞ በእንደዚህ አይነት በቀለሞች የተጎዳ ፀጉርን ያድሳል ወይ ደግሞ ያክማል። ይህ ውህድ በቀላሉ በ3 ሰከንድ የምትሰሩት ውህድ ነው። ነገር ግን ጥቅሙ እጅግ በጣም ወሳኝ የሆነ ምርጥ ውህድ ነው። በዚህ መልኩ ግን እናንተ ግዴታ ፀጉሬ ይደርቃል ካላችሁ እንቁላል ብዙ ጊዜ ፀጉሬ ይደርቃል እርጎ መጠቀም ትችላላችሁ ማለት ነው። እርጎና ሙዙን አቮካዶም ካላችሁ አቮካዶ። እኔ አቮካዶ እጄ ላይ ስላልነበረ ነው ማለት ነው። እዚጋ እንደዚህ እየከፈላችሁ ሁሉ ነው ውስጥ ከጫፍ እስከ ቆዳችሁ ድረስ በደንብ ተቀባችሁ በኋላ በደንብ ማሳጅ ማድረጋችሁን እንዳትረሱ። ምክንያቱም ፀጉር ማሳጅ ካልተደረገ ምንም ጥቅም የለውም። ከዚህ በፊትም ተናግሬያለሁኝ። ለምን እንደው ውሃ አትጠቀሙም ብያችኋለሁ። ባዶውንም እጃችሁ በደረቁም ይሆን ማሳጅ አድርጉት። ፀጉር ማሳጅ ሲደረግ ፀጉር ያድጋል። ስለዚህ ሁላችሁም ማንኛውም ነገር ስትጠቀሙ ፀጉራችሁ ማሳጅ አድርጉ። በጣም አሪፍ የሆነ ለውጥ ታያላችሁ ማለት ነው፣ ቆንጆ ስለሆነ። ምክንያቱም እንደዛ ካልሆነ ምንም ቆዳ ላይ ወይ ደግሞ ልብስ ላይ የማፍሰስ ያህል ነው የሚቆጠረው። ማንኛውም ነገር ውህድም ቅባትም ስትቀቡ እንደዛ አይነት በደንብ አይነት ግብአቶች ስትቀቡ ለፀጉራችሁ በደንብ ማሳጅ ከጫፍ እስከ ጫፍ እንደምታዩት እኔ
ይኸው ጫፍ እስከ ጫፍ በደንብ አድርጌ ነው የቀባሁትኝ። ምክንያቱም በርከት አድርጌ ነው የሰራሁት እንደምታዩትም። ያን ያህል ግን ጸጉሬ እኔ ብዙ ስለሆነ ምንም አልተረፈኝም ማለት ነው። በደንብ አድርጎ ነው። ከዚህ በላይም ባበዛው ይወስዳል የኔ ጸጉርና ትንሽ ከርደድም ስለሚል ለከርዳዳ ጸጉር አብዞ በጣም ቆንጆ ስለሆነ ተጠቀሙት። በነገራችን ላይ ለከርዳዳም ለልምጫም ይሆናል። ምናልባት ከርዳዳና ብዝት ያለ ጸጉር ያላችሁ ሰዎች ካላችሁ ሩዝ ባተጠቀሙት መልካም ነው፣ እንዳይበዛ ማለት። ግን ጸጉር ሲበዛ ነው የሚያምረው። አንዳንድ ሰው እኔ ማበጠሩ በጣም ብዙ ነው አያድግም ግን ለምትሉ ማለት ነው ሩዝ አትጠቀሙ። ያው ሩዝ በጣም ጸጉር ስለሚያበዛ ማለት ነው። እዚህ ጋር በደንብ ማሳጅ አድርጌ ግን ልብሳችሁ እንዳያጠፋባችሁ የስራ ልብስ ልበሱ እንደኔ ማለት ነው። እኔ የስራ ልብስ ስለሆነ ነው ፎጣ ያላደረግኩት አንገቴ ላይ፣ ወይ ደግሞ ፎጣ አድርጎ ከዛን ጫፍ እስከ ጫፍ በደንብ አድርጌ የቀባው ማሳጅ ከ2 ሰዓት እስከ 3 ሰዓት ባለው ጊዜ ወይ ደግሞ ቢያንስ ከ1 ሰዓት ድረስ አቆዩት ጸጉራችሁ ላይ። በቃ 1 ሰዓት ጸጉራችሁ ላይ 1 ሰዓት ከ30 ደቂቃ በታችም ምንም ብትቸኩሉ እንዳትታጠቡት። ምክንያቱም ጥቅሙን ሳያገኝ የምትታጠቡ ከሆነ ምንም አይነት ለውጥ አታዩበትም ማለት ነው። ስለዚህ ጸጉራችሁን በደንብ ማሳጅ አድርጋችሁ በፌስታል ስር አድርጋችሁ ላብ በደንብ ሲያልበው ቆዳችሁ ክፍትፍት ስለሚል ከ2 እስከ 1 ሰዓት ቢያንስ እንዲሁ 1 ሰዓት በቃ ሁለቱን ተውት። ያው እንቁላሉም ስላለ ብዙ ባይቆይ ጸጉራችሁ ላይ መልካም ነው። ስለዚህ እስከ 1 ሰዓት እስከ 30 ደቂቃ እና ከ1 ሰዓት ድረስ ጸጉራችሁ ላይ ማቆየት አለባችሁ ማለት ነው። ከዛ ጸጉራችሁ ላይ ካቀያችሁ በኋላ እናንተ ስትወጡ እንግዲህ የምትቀቡትን ቅባት እናንተ ናችሁ የምታውቁት፣ የሚመቻችሁን ቅባት ማለት ነው። እኔ ግን ስወጣም ስታጠብም የምቀባው ቅባት ሁሌም እቤቴ የሰራሁትን ቅባት ነው። ከዚህ በፊት ስለ ቅባቶች ብዙ ጊዜ ሰርቻለሁ፣ ደጋግም ያለውኝ ከታች በጭቃ ቅባት፣ በፈሳሽ ቅባት፣ በየአይነት የጥቁር አዝሙድ፣ የአብሽ እንዲሁም ደግሞ የቅርንፉድ፣ የሮዝመሪ እጅግ በጣም የተለያዩ ውህዶች ሰርቻለሁ እና ገብታችሁ ቼክ አድርጉት፣ እዩት፣ ተጠቀሙበትም። ደግሞ በጣም አሪፍ የሆነ ቅባት ነው። በነገራችን ላይ ይኸው እንደምታዩት ጸጉራችሁን ደግሞ መቼም ቢሆን እርጥቡን እንደሆነ ቅባት መቀባት ለምን ይጠቅማል? አንደኛ ከርዳዳ ጸጉር ካላችሁ ጸጉራችሁ ይለሰልሳል። እንዲሁም ደግሞ ስታበጥሩት በቃ ሶፍት ነው የሚሆነው፣ ጸጉራችሁ ሶፍት ነው የሚሆነው እና ይሄ ውህድ ደግሞ በዛ ላይ ጸጉር ያለሰልሳል። ስለዚህ ሁልጊዜ ቅባት መቀባት ያለባችሁ ብትችሉ በሳምንት አንዴ ቆዳችሁን ታጥባችሁ ንጹህ በሆነ ቆዳ ላይ ንጹህ የሆነ ቅባት ብትቀቡ ጥሩ ነው። እንደምታዩት እኔ ውስጡን በደንብ እንደዚህ ራስ እስኪቦይ ግንባሬና እና ራስ ከሚል ድረስ በደንብ አድርጌ እቀባዋለሁኝ። በደንብ አድርጌ ውስጡን በደንብ አድርጌ ታጥቤ ስወጣ እቀባለሁኝ ራስ እስከሚል። ከዛ በሳምንት አንዴ ወይም በቃ እስከ መድረቅ ማለት ሲደርቅ አይቼ ጸጉር ቅባት ሲያስፈልገው እቀባለሁ ማለት ነው። እንግዲህ ያው እናንተ እንደ ቆዳችሁ ነው። ቶሎ ቶሎ የምትቀቡ ከሆነ ቶሎ ቶሎ ተቀቡ። ይኸውት እንደምታዩት የወጣት ጸጉሬ ይችን ትመስላለች መጨረሻ ላይ ማለት ነው። ምንም አይነት የጸጉር መርገፍ ያቆማል ይሄ ውህድ። እጅግ በጣም አሪፍ ነው፣ ተጠቀሙት ሁላችሁም።